ሰሞኑን ከፋኖ ወደ ብልጽግና የተቀላቀሉት እነ ኮሎኔል ፋንታሁን ሙሃባ እነ ማስረሻ ሰጤና ሌሎች ጓደኞቻቸው በተያዘላቸው ፕሮግራም መሰረት የመዲናዋን ኮሪደር እንዲጎበኙ እየተደረገ ነው። የአድዋ ሙዚየም መታሰቢያንና አንዳንድ ቦታዎችን እንዲጎበኙ እየተደረገ ነው። በትናንትናው ዕለትም ሱፍ ለብሰው ጸጉራቸውን ተስተካክለው መግለጫ እንዲሰጡ ተደርገዋል። እንግዲህ በዚህ ሂደት ላይ መሬት ላይ ያሉ ጓዶቻቸው ሲታወሷቸው ህሊናቸውን ምን እንደሚሰማቸው ለነሱ መተው ነው። እነሱን አምነው እነሱን መሪዎቻችን ብለው ብዙዎች ወጥተው በአሁኑ ሰዓትም የህይወት መስዋዕትነት እየከፈሉ ነው የሚገኙት። የተወሰኑት ግን እነሱ ማለት ነው የተጠቀሱት ሰዎች ይሄን በማድረግ ይገኛሉ። እንግዲህ ከዛ ከወጡለት ታላቅ ዓላማ ይሄ ምቾት ከበለጠባቸው ምን ይደረጋል? ተመልካቾቻችን ሌላው እዚህ ፎቶ ላይ ያስገረመኝ የማስረሻ ሰጤ አኳን ነው። ባለፈው የሚሆነ መኪና ምናምን ነገር ላይ ሲከፍት ምናምን አክተር ነበር የመሰለኝ። ዛሬም እስኪ ተመልከቱት። ማስሬ እኮ ቄንጠኛ ናትና አጠቃላይ ሁኔታውን ሳይኮ በቃ ኮሪደሩን እሱ የሰራው ነው የሚመስለው እና በቃ በዚህ በጣም በቃ የተኮፈሰ ነገር ነው የሚመስለውና ለማንኛውም ይህን መርጠዋል። ይህንን እያስጎበኙ ነው። በዓላማቸው ደግሞ የጸኑ እዛው ቦታቸው ላይ ቆመው ይገኛሉ ለማለት ነው። ተመልካቾቻችን፣ አድማጮቻችን ሌላው መረጃ ባለፈው ሳምንት በዋግምራ በተፈጸመ የድሮን ጥቃት መንግስት የራሱን ሚሊሻዎች እንደገደለ በተደጋጋሚ መዘገቡ ይታወሳል። ይህ ዘገባ ኢትዮጵያ ሚዲያዎች ብቻ ሳይሆን እንደ ቢቢሲና እንደ ሬውተርስ እንዲሁም እንደ አጃንስ ፍራንስ ፕሬስ የመሳሰሉ የውጭ መገናኛ ብዙሃን ሳይቀር በስፋት ዘግበውታል። የኢትዮጵያ መንግስት የራሱን ወታደሮችና ሚሊሻዎች በድሮን ጨፈጨፈ በሚል ርዕስ ማለት ነው። ተመልካቾቻችን በወቅቱ ሁላችሁም እንደሰማችሁት አንድ የጦር ጀነራል ወደ አካባቢው መስተዳደር በመሄድ በስህተት ነው ይሄን የፈጸምነው ይህን የፈጸምነው በማለት ለመናገር ለማሳመን ሞክረዋል። ነገር ግን አይዋጥልንም ነው ያሉት። አይዋጥልንም፣ እንዴት በስህተት ሊሆን ይችላል? ምክንያቱም መጀመሪያ ላይም ተመልክተናል ድሮን ሲያዣብብ ነበር በቦታቸው ላይ የሚል ነው። ሌላው አሁን የአካባቢው መስተዳድር አካላት እያነሱት ያለው ነገር ከዓመታት በፊት ደብረጽዮንና ጌታቸው ረዳ ሚስትና ልጆቻቸውን ይዘው መቀሌ ላይ ሲሯሯጡ ጠቅላይ ሚኒስትር አብይ አህመድ ከሲቹዌሽን ሩም ሆነን ስንመለከታቸው ነበር። በድሮን ያልመታናቸው ያኔ ለቤተሰቦቻቸው አስበን ነበር ብለዋል። ታስታውሱ ከሆነ ይሄ ፎቶ ነበረ። ከሲቹዌሽን ሩም ሆኖ እያየናቸው ነው ሲሄዱ የተባለ። ይህም ማድረግ ከተቻለ ዘንድሮ በትንሹ 40 የመንግስት የራሱ ሚሊሻዎች መለየት አቅቶት በስህተት ተኩሰን ገደልናቸው የተባለውን ነገር እንዴት ልንቀበል እንችላለን? ለምንድን ነው ማየት ያልቻሉት? ለነጌታቸውና ለነደብረጽዮን ለቤተሰቦቻቸው ከታሰበ ለምንድን ነው ለአሁኑ ስለሚሊሻዎቹስ ያልታሰበላቸው? በማለት የአካባቢው መስተዳድር አካላት ጥያቄያቸውን አሁንም በማቅረብ ላይ ይገኛሉ። ተመልካቾቻቸው ይሄ የምትመለከቱት የወልዲያ ኪዳነ ምሕረት ቤተክርስቲያን አገልጋይ የሆነው አቤል ተፈራ የተባለ ወጣት ሰሞኑን በጥምቀት በዓል ላይ ፕሬዝዳንት ታዬ አጽቀሥላሴ ይህን ልብስ ለብሰው መውጣታቸውን ተከትሎ በማህበራዊ ትስስር ገጹ ላይ እንደምትመለከቱት ክቡር ፕሬዝዳንት የለበሱት ሰንደቅ ዓላማ ለስር እንደሚዳርግ አያውቁም ወይ በማለት በመጻፉ ፕሬዝዳንቱን ተችታል ተብሎ ለእስር መዳረጉን አሁን የደረሰን መረጃ ያመለክታል። ተመልከቱ እንግዲህ ምንም አላደምኩም። ፕሬዝዳንቱ ይህንን ሰንደቅ ዓላማ ለብሰው አያቸው። የጥምቀት በዓል ምዕመናንና ሌሎች እንዳይለብሱ ይደረጋል። እሳቸውን እኮ አልተቸም፣ አልተናገራቸው። ክቡር ፕሬዝዳንቱ ያደረጉት ልብስ በአዲስ አበባ በኦሮሚያና በአንዳንድ አካባቢዎች እንደሚያሳስር አያውቁም ወይ ብሎ ነው የጠየቀው። እና ይሄን እንኳን ለመጠየቅ እንዴት እንደው መብት እንጣ? ይሄን ለመጠየቅ እንዴት ነፃነት እንጣ? በጣም የሚገርም ነው። ይሄን በመጠየቁ ፕሬዝዳንቱን ተችታል ተብሎ ለእስር ተዳርጓል። ተመልካቾቻችን፣ አድማጮቻችን አቶ ክቡር ገና ወቅታዊውን የትራምፕና ኢትዮጵያ ሁኔታ አስመልክተው ጠንከርና በሳል ጽሑፍ ጽፈዋል። አጥር ያለች ናት፣ እንደሚከተለው አቅርባታለሁ። ትራምፕ እያንኳኩ ነው፣ በሩን ከመክፈታችን በፊት መላ እንምታ ነው ያሉት ክቡር ገና። ትራምፕ ቃለ መሐላ አድርገው ስልጣን ከያዙ 1 ዓመት ሞላቸው። ከዚህ ቀደም የነበረው የዓለም ሕግና ስርዓት ከትራምፕ በኋላ ጓዙን ጠቅልሎ የሄደ ይመስላል። 47ኛው የአሜሪካ ፕሬዝዳንት ቅድሚያ ለአሜሪካ ሲሉ አሜሪካ አንድን ነገር ከፈለገች ትወስዳለች ማለታቸው ነው።
አሜሪካ ያልፈለገችው ሕግና ስርዓት ደግሞ ተቀዶ ይጣላል ማለታቸውም ነው። ፕሬዝዳንት ትራምፕ ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ በህዳሴው ግድብ የተፈጠረውን አለመግባባት ልሸምግል ብለው እጃቸውን ሰደዋል። የደብዳቤው መንፈስ የወዳጅነት ቢመስልም መልእክቱ ግን ለመዋጥም ለመጥፋትም የማይመች ነው። ካለፉት 12 ወራት የስልጣን ዘመናቸው እንደምንረዳው ትራምፕ ድርድር ሲሉ በሁለት እኩዮች መካከል የሚደረግ ውይይት አይደለም። እርሳቸው ድርድር ሲሉ በዓለም አቀፍ ሕግ ወይም በተባበሩት መንግስታት ድርጅት መርህ መሰረት የሚደረግ ሳይሆን የምለውን ትቀበላለህ አሊያም የሚወስድብህን እርምጃ ትቀበላለህ ማለታቸው ነው። ይህን አቋማቸውን አይደብቁም፣ እንዲያውም ይኮሩበታል። ዓለም አቀፍ ሕግ የሚባል ነገር እንደሌለና አሜሪካ በተናጠል ያላትን ኃይል ያለ ገደብ ለመጠቀም የሚያግዳት ነገር እንደሌለም በግልጽ ሲናገሩ ተደምጠዋል። በአባይ ወንዝ አጠቃቀም ጉዳይ ልሸምግል ሲሉም በዚሁ ማዕቀፍ መሰረት መሆኑን ልብ ይለዋል። ታላቁ የኢትዮጵያ ህዳሴ ግድብ በአሜሪካም ሆነ በዓለም አቀፉ የገንዘብ ተቋም ብድር የተገነባ አይደለም። ሐሳብም የመነጨው ከየትኛውም የውጭ አካል አይደለም። በኢትዮጵያውያን ላብ ጉልበትና መዋጮ የተገነባ ሀገራዊ ሀብት ነው። ግድቡ የኃይል ማመንጫ ብቻ ሳይሆን በራስ መተማመንን የሚያጎናጽፍ ብሔራዊ ኩራት ነው። ሐቁ ሆኖ ሳለ የዓለማችን ሀያሉ ሀገር ፕሬዝዳንት ኢትዮጵያ በአንጡራ ሀብቷ የገነባችውን ግድብ እንዴት መጠቀም እንዳለባት በሽምግልና ስም የውሳኔ ሀሳብ ሊጥሉብን በር እያንኳኩ ነው። እዚህ ላይ በሩን ከመክፈታችን በፊት መላ መምታት አለብን። ከዚህ ቀደም የዓለም አቀፍ ሕግ በከፊልም ቢሆን በሚሰራበት ጊዜ አንዳንድ ሀገራት ለዓለም አቀፍ ሕግ አንገዛም ብለው ቡራ ከረየው ቢሉም በስተመጨረሻ ግን ለዓለም አቀፍ ስርዓት ሲገዙ እናስተውል ነበር። አሁን ግን ያ ዘመን ያበቃ ይመስላል። በቅርቡ በቬንዙዌላ፣ በግሪንላንድ፣ በዩክሬን፣ በታይዋንና በደቡብ ቻይና ባህር የሆነውን አይተናል። ከሩቅ ስንሰማውና ስናየው የነበረው በአባይ በኩል ከደጃፋችን ደርሷል። ኃይል ስርዓትን ሲተካ ዲፕሎማሲ ቲያትር ይሆናል። ውልና ስምምነቶች የመድረክ ጌጦች ይሆናሉ። የድሃና የትንንሽ ሀገሮች ዕጣ ፈንታም በሀያላኑ ይወሰናል። በዚህ ፈታኝ ወቅት ኢትዮጵያ ምን ማድረግ አለባት? በትህትና ፈገግ ማለት አለባት ወይስ ክቡርነቶ ለውስጥ ጉዳያችን ትኩረት ስለሰጡ እናመሰግናለን እንበል? በፍጹም ድምፃችንን ማሰማትና በአንድ ላይ መቆም ነው ያለብን። ይህን ስናደርግ ግን በግብዝነትና በግብታዊነት ሳይሆን በሰከነ መንፈስና ግልጽነትን በመፍጠር ነው። ግድቡ በኢትዮጵያን አንጡራ ሀብት የተገነባ በመሆኑ ማንም የውጭ ኃይል ግድቡን እንዴት መጠቀም እንዳለብን መመሪያ ሊሰጠን እንደማይችል ግልጽ ማድረግ፣ ፍትሐዊ የውሃ ሀብት አጠቃቀም መብት እንጂ በማንም መልካም ፈቃድ የሚገኝ እንዳልሆነ ግልጽ ማድረግ፣ ለአፍሪካ ችግሮች አፍሪካዊ መፍትሄዎች አማራጮች ሳይሆኑ መሰረታዊ መሆናቸውን ግልጽ ማድረግ ይጠበቅብናል። ውድ አንባቢያና አድማጮች ሆይ ይህ ጉዳይ የኢትዮጵያ ጉዳይ ብቻ አይደለም። እያንዳንዱን የአፍሪካ ሀገር ጉዳይ ይመለከተዋል። ምክንያቱም ዛሬ በውሃ ሀብት ርዕሰ ጉዳይ የተጀመረው ጣልቃ ገብነት ነገ በማዕድን፣ በንግድ፣ በግዛት ሉዓላዊነትና በመንግስት ስርዓት ጉዳይ አጀንዳ ሆኖ የማይመጣበት ሁኔታ የለም። አሁን በምንኖርበት ዓለም የዓለም የንግድ መርሆች በአሜሪካ የማይሰሩበት፣ የተባበሩት መንግስታት ድርጅት መርሆች ተግባራዊ የማይደረጉበትና መፈንቅለ መንግስት መፈጸም በአንድ ሀገር የሚኮነንበትና በሌላው የሚያሸልምበት ሆኗል። ምንም ማስመሰል በሌለበት ሁኔታ ሀያላን በዓለም የዳኝነት መድረክ ለሚፈልጉት የሚውግኑበት ዘመን ሆኗል። ስለዚህም አፍሪካውያን የግድ ተባብረው መቆም አለባቸው። ትብብሩ በመፈክርና በጉባኤዎች ሳይሆን የራሳቸውን ዕጣ ፈንታ ለመወሰን በሚያስችላቸው መልኩ መሆን ይኖርበታል። አባይ የሚፈሰው በአሜሪካ ፈቃድ አይደለም። ታላቁ የኢትዮጵያ ህዳሴ ግድብ የተገነባው በአሜሪካ ይሁንታ አይደለም። ኢትዮጵያ ተፈጥሯዊ ሀብቷን በማልማቷ ለማንም መስገድ የለባትም። ስናጠቃልለው ጉዳዩ የግድቡ ጉዳይ ብቻ አይደለም። ጉዳዩ የክብር ጉዳይ ነው። ጉዳዩ የሉዓላዊነት ጉዳይ ነው። ጉዳዩ የኢትዮጵያ ህዝብ ህልምና ያለመውን ተግባራዊ ማድረግ የሀገር ስኬት ጉዳይ ነው። በዚህ ሀያልነት የትክክለኛነት ማረጋገጫ እየሆነ በመጣበት ዘመን ለራሳችን መሰረታዊ ጥያቄዎች ማቅረብ አለብን። ፍትህንና እርትዕን ማን ነው የሚወስነው? ኃላፊነትን መውሰድ ምን ማለት እንደሆነ የሚበይነው ማን ነው? ዳኛው ራሱ ተጫዋች ሲሆን ምን ይደረጋል? ምላሹ ለኢትዮጵያ ግድ ይላል፣ ለአፍሪካ ደግሞ የበለጠ ግድ ይላል። ለሁላችንም እንዲሁ። ጥያቄዎቹን እንደ ዘበት ችላ ካልናቸው ግን በራሳችን ላይ ፈርደናል ማለት ነው ይላሉ ክቡር ገና። እናመሰግናለን።